አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? በያላችሁበት ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ቤተሰብ ዛሬ ብቅ ብያለሁ ማለት ነው። ቪዲዮ ሲደርሳችሁ ላይክ በማድረግ ጀምሩ። እንዲሁም ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ እላችኋለሁኝ። እና ዛሬ የመጣሁት ምንድን ነው አጠር ያለች የመቅሰስ አሰራር ወይም የአምባሻ አሰራር። እንግዲህ ብዙ ጊዜ አምባሻ የምንጠቀመው ለመቅሰስ እና እንዲሁም አንዳንዴ ለቁርስ እንጠቀመዋለን እና እሱን ላሳያችሁ ነው የመጣሁት። እና ምንድን ነው መሰላችሁ ያኔ ትንሽዬ ስኳር እናደርጋለን መጀመሪያ በመጠናችሁ ማለት ነው። ስኳር ከዛ ይሄ ቤኪንግ ፓውደር ነው እና 2 ማንኪያ ማለት ነው። 2 ማንኪያ እናደርጋለን። እኔ ትንሽ ስለሆነ እንትን ብለው የምሰራው ማለት ነው። እንዲሁም ደግሞ ቤኪንግ ፓውደር ቤኪንግ ፓውደር ይሄንን ማለት ነው። ከዚህ እንደዚህ 2 ማንኪያ እኔ በነገራችን ላይ እንደዚህ በመለካት ምናምን ብዙም አልወድም። በመጠን ራሴ መጥኜ ነው የምሰራው። እንደዚሁም ደግሞ ስኳር፣ ዘይት አልመጥንም ብያቸዋለሁ። ጨው ትንሽ ይቀም እንድል ያክል እናደርጋለን ማለት ነው። እንዲሁም ደግሞ እዚህ ጋር 2 እንቁላል አለኝ። እነዚህ 2 እንቁላል ሰብሬ አደርጋለሁኝ ማለት ነው። እና አሁን 2ቱን እንቁላል አድርጋለሁ ማለት ነው። እንመታዋለን። በእርግጥ መምቻ አለ፣ ግን እኔ እቃ አላቋሽሽም ብዬ ነው። ብዙ ማካበድ አልወድም። ስኳሩን እንድማሟል ትንሽ ውሃ ከዛ ዱቄት ይሄን ነው የምናደርገው ማለት ነው። እሺ ቤተሰብ ያው አኩቸው እንደዚህ ሆኗል ማለት ነው። ላላ እስከሚል እንዴት መሰላችሁ? ያው በጣም ላላ እስከሚል ድረስ ነው እንትን ያልኩት ያቦካሁት ማለት ነው። እና እንትን ጥቁር አዝሙድ ብታደርጉበት ይወዳል። እኔ ለጊዜው ስለሌለኝ ነው እንጂ ጥቁር አዝሙድ ብታደርጉበት ደስ ይላል። ሽታውም ሀሪፍ ይሆናል ምናምን ማለት ነው። እና ካፍታ በኋላ እንገናኝ። እሺ ቤተሰብ ከ25 ወይም ከ30 ደቂቃ በኋላ እንደዚህ ሆኗል ማለት ነው። እንግዲህ ቦክቷል ማለት ነው። ቦክቷል። ከዛ ትንሽ ዘይት እናደርግና ከዛ አዩትማ ቤተሰብ እንዴት እንደሆነ ሊጡ በጣም ነው የሚያምረው። ያሰላምስ
እንግዲህ እንደዚህ ሆኗል ማለት ነው። ሲበስል እንገናኝ በኋላ። እሺ ቤተሰቦች እንግዲህ አባሻችን በስሎ ወጥቷል። ይሄን ይመስላል ማለት ነው። እስኪ እንሞክረው እንዴ እስኪ ከዛማ በኋላ እስኪ እንሞክረው። ብስሚላ አይ ሌላው እንትን ጠፍቶኝ ነውና፣ ግን እስኪ አይ ከታች ያለውን ባይነሳ እንየው። እሺ ቤተሰብ እዩት። ከታች ያለው በነገራችን ላይ ማለት ነው ያረረ እንዳይመስላችሁ፣ አላረረም። እንትን ነው በደንብ አልቆረጥኩትም። እንደዚሁም ደግሞ ይሄ መጨለፊያው ትልቁ ነው አልተመቸኝም። ለዛ በጣም ደስ ይላል፣ በጣም ይጥማል። እና ሞክሩት ቤተሰብ። ላይክ ሰብስክራይብ አድርጉ፣ አበረታቱ ቤተሰብ። ሰላም አለይኩም ወራህመቱላሂ ወበረካቱ።